ሰላም ጤና ይስጥልን የተወደዳችሁ የክራይስት አርሚ ቲቪ ተከታታዮቻችን ከክራይስት አርሚ የሰዓቱን ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር እኔ ኢየሩሳሌም በራዳ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና የሜር ትውልድ በሚል መሪ ቃል ሲካሄድ የነበረው ኮንፈረንስ ጸጋን የተካፈሉበትና ለቀጣይ የአገልግሎት ዘመን ራዕይ የሰነቁበት እንደሆነ አገልጋዮች ተናገሩ። በፕሮግራሙ ላይ በርካታ አገልጋዮች ከሀገራችን ከሚገኙ ከሁሉም ክልሎች እንዲሁም ከውጪ ሀገራት በመገኘት ኮንፈረንሱ ላይ ተካፍለዋል። የእግዚአብሔር ሰው ነብይ እዩ ጩፋ የሜር ትውልድ በሚል መሪ ቃል ያገለገሉ ሲሆን ጸጋን በማካፈል እንዲሁም በቀጣይ የአገልግሎት ዘመን የጋራ ውይይትም አድርገዋል። ቀለም ይስሐቅ እንደሚከተለው ታቀርበዋለች። በናፍቆት ሲጠበቅ የነበረውና የሜር ትውልድ በሚል ርዕስ በክራይስት አርሚ ዓለም አቀፍ ቤተክርስቲያን የተዘጋጀው ኮንፈረንስ በድል መጠናቀቁ ተገለጸ። የክራይስት አርሚ ዓለም አቀፍ ቤተክርስቲያን ባለራዕይና ፕሬዝዳንት የሆኑት ነብይ እዩ ጩፋ የፕሮግራሙ ዋና ዓላማ ተፈትኖ ያለፈና ልዩ ምልክት እየተከተለ የሚያገለግል የሚሄድ አገልጋይ በምድሪቷ ላይ ማፍራት እንደሆነ ገልጸዋል። በፕሮግራሙም ላይ ከሀገር ውስጥና ከሀገር ውጪ ከ3000 በላይ አገልጋዮች የተገኙበት እንደነበረ ለማወቅ ተችሏል። በእለቱ የእግዚአብሔር ሰው ነብይ እዩ ጩፋ የሜር ትውልድ በሚል ርዕስ መሳፍንት ምዕራፍ 7 ቁጥር 4ን በመጥቀስ የቃል ጊዜን አካፍሏል። የሜር ትውልድ ሰዎችና ሁኔታዎች ለክቶ በሰጡት ርቀት ሳይሆን እግዚአብሔር ባሰመረለት መስመርና ፍጥነት የሚሄድ ሲሆን የሚጓዘውም ርቀት ከፀሐይ መውጫ እስከ ፀሐይ መግቢያና በምድር ዙሪያ የሚሄድ እንደሆነ ተናግሯል። የሜር ትውልድ በፍራቻ የሚንበረከክ ሳይሆን ቆሞ የሚዋጋ እንደሆነ በመናገር 3 መለያዎች እንዳሉት ያስረዱ ሲሆን የእግዚአብሔርን ድምጽ በመስማት የሚሄድና የማይፈራ ትውልድ መለያው ቁሳቁስ ሳይሆን አቋሙ እንደሆነ በመናገር በጠላት መንደር መንቀጥቀጥ እየፈጠረ ፍርሃትን እየፈጠረና ሽብር እየፈጠረ እንደሚሄድ አስታውቋል። የሜር ትውልድ የእግዚአብሔርን ድምጽ እያስተዋለ በመስማት ወደፊት እንደሚሄድና በተራ ድምጽና አዋጅ ፈርቶ የሚመለስ ትውልድ እንደማይኖር አስታውቀው ብዙዎች በመፍራት የተቀበሉትን ራዕይ በመተው ባልሆነ መንገድ ተጠላልፎ እንደወደቁ የእግዚአብሔር ሰው በስብከታቸው አመላክተዋል። አያይዞም ዘዳግም ምዕራፍ 20 ቁጥር 8ን በመጥቀስ በሰራዊት መካከል የፈሪዎች መኖር ጀግናዎች እንዲሸነፉ ምክንያት እንደሚሆን ያስታወቁት ነብይ እዩ ጩፋ እግዚአብሔር ሰፊ ልዩነት በማምጣትና ፈሪ ሰራዊትን በመቀነስ ጥቂት ከሆኑት ደፋር ሰራዊት ጋር የመንግስቱን ስራ እንደሚሰራ አስታውቋል። አሁን ላይ ሰይጣን እውነተኛ አገልጋዮችን ለማጥፋት እየሰራ ባለበት ወቅት እርስ በርስ በመደጋገፍ ሰፊውን ሩጫ መሮጥ እንደሚገባ ገልጸው አገልጋዩ በዚህ ሰዓት አጥብቆ በመጸለይና በመያያዝ በኤፌሶን መጽሐፍ የተጻፈን የጦር ዕቃ በመልበስ የሰይጣንን ግዛት መውረስ እንደሚያስፈልግ ነብይ እዩ ጩፋ በአጽንኦት ተናግሯል። ከሰፊው የቃል ጊዜ በኋላም የእግዚአብሔር ሰው እግዚአብሔር ሕዝቤን አንቃልኝ ብሎኛል በማለት ጉባኤ ውስጥ በመግባት እጅ በመጫን መጸለይ ጀመሩ። ነገር ግን ብዙ አገልጋይ በመሆናቸው ወደ መድረክ ጥሪ አድርጎላቸው አንድ በአንድ እጃቸውን በመያዝ መጸለይ ሲጀምር እጅግ በጣም የሚገርም ተጨባጭ የሆነ የእግዚአብሔር መንፈስ የመጣ ሲሆን አገልጋዮቹ ከእግዚአብሔር ሰው ነብይ እዩ ጩፋ ቅባትና ጸጋን ተካፍሏል። የመርሃ ግብሩ ዋና ዓላማ የማይመለስ ትውልድን ኃይል በማካፈል በምድሪቱ ላይ ያለ ፍርሃት እንዲያገለግሉ የማድረግ በመሆኑ ኃይል የማካፈል አገልግሎት በእግዚአብሔር ሰው ነብይ እዩ ጩፋ ሰፊውን ጊዜ በመውሰድ ለእያንዳንዱ አገልጋይ እጅ በመጫን ኃይልን አካፍሏል። ጸጋን ለመካፈል ያላቸው ጉጉት ከአገልጋዮቹ ማለትም ከፕሮግራሙ ተሳታፊዎች ፊት ላይ የሚነበብ ሲሆን እጅግ በርካታ ቁጥር ያላቸው ሰዎች ይህን ቅባት ለመካፈል ተሰልፎ ይጠባበቁ የነበርና በጣም ደግሞ የሚደንቅ የጸሎትና የመንፈስ ቅዱስ ኃይል በጉባኤው ይታይ እንደነበር የክራይስት አርሚ ዜና ምንጮች አመላክቷል። በተጨማሪም ጸጋን ከተካፈሉ በኋላም ከእግዚአብሔር ሰው ነብይ እዩ ጩፋ ጋር የምክክር ጊዜ የነበራቸው ሲሆን ከዚህ በኋላም በቀጣይነት ፕሮግራሞች እንደሚያደርግና የውይይት ቻናል በቴሌግራም እንደሚጀምሩ ጥቆማን ሰጥተዋል። የሜር ትውልድ በሚል መሪ ቃል ሲካሄድ በነበረው ኮንፈረንስ ጸጋን የተካፈሉበትና ለቀጣይ የአገልግሎት ዘመን ራዕይ የሰነቁበት እንደሆነ አገልጋዮች ተናገሩ። ምንተስኖት ሀብቴና ቀለም ይስሐቅ አገልጋዮችን አነጋግረዋል። እንደሚከተለው ያቀርቡታል። እሺ አመሰግናለሁ ኢየሩሳሌም።
ዛሬ የነበረውና በሁሉም ዘንድ በጉጉት ሲጠበቅ የነበረው የሚሄድ አገልጋይ በሚል ርዕስ ተዘጋጅቶ የነበረው ኮንፈረንስ በአማረና ድል ባለ ሁኔታ ተጠናቋል። ፕሮግራሙም ለማየት እንደሞከርነው ከሆነ ከሚጠበቀው በላይ የእግዚአብሔር ክብር የተገለጠበት እንደነበረ ለማየት ችለናል። በሀገር ውስጥ ከሚገኙ ከሁሉም ክልሎች የተወጣጡ እና እንዲሁም ከውጭ ሀገር ይመጣሉ ተብሎ የታሰበው 3000 ወይም ደግሞ ከ3000 በላይ ነበር። ያም ለማየት ችለናል ማለት ነው። እንግዲህ አንዳንድ አገልጋዮች እንዳናገርናቸው ከሆነ ደግሞ ቀጣይ ለሚያገለግሉበት ዘመን እግዚአብሔር እንዳስታጠቃቸውና ጸጋን እንደተካፈሉበት ከነሱ ማረጋገጥ ችለናል እና አገልጋዮቹም እንደተናገሩት ከሆነ ቀጣይ ከዚህ ከወጡ በኋላ በሚሄዱበት ሀገርና በሚያገለግሉበት አጥቢያ ላይ እግዚአብሔር ባስታጠቃቸው ልክ ለመስራት እንዳሰቡና የማይፈራ ወይም ደግሞ የማያፈገፍግ ትውልድ ሆነው ወደፊት የሚራመድ ትውልድ ሆነው አገልግሎታቸውን በድል እንደሚያጠናቅቁ ከነሱ አንደበት ለመረዳት ችለናል ማለት ነው። እንግዲህ ሰፊው ሀሳብ የሚሄድ አገልጋይ ወይም ደግሞ የሚሄድ ትውልድን መፍጠር እንደሆነ ከፕሮግራሙ ባገኘነው መረጃ መሰረት ለመረዳት ችለናል ማለት ነው። እንግዲህ አገልጋዮችም እንዳናገርናቸው ከሆነ ወይም ደግሞ እነሱ በሰጡን መረጃ መሰረት በሚሄዱበት አጥቢያና በሚኖሩበት ሀገር ላይ እግዚአብሔር የሚሄድ አገልጋይ እንደሚያደርጋቸው ወይም ደግሞ በተካፈሉበት ልክ እግዚአብሔርን እንደሚያገለግሉም ነግረውናል ማለት ነው። የነሱ ንግግር ከነሱ መረዳት እንችላለን። ወደ ነሱ ወስዳችኋለሁ። ከዛም በተጨማሪ ደግሞ ነብዩ ጩፋም እንዳስተላለፉት ከዚህ ቀደም ለአመት ሰፊ ጊዜ ጠብቆ የሚደረግ የነበረውን ፕሮግራም በወር ለማድረግ እንዳቀዱም በመድረኩም ላይ መናገር ተችሏል። ዝርዝርና ሰፊውን መረጃ ደግሞ ሪፖርተራችን ቀለም በዜና እወጃችን ላይ የምታቀርብ ይሆናል። አሁን ወደ እንግዶቻችን ወስዳችኋለሁ። መልካም ቆይታ። እኔ የመጣሁት ከኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን አዲስ አበባ አጥቢያ ነው የመጣሁት። ነብይት ገነት አምሳሉ እባላለሁ። ዛሬ ክራይስት አርሚ ቸርች በነበረው ፕሮግራም በመገኘቴ በጣም ደስ ይለኛል። ከዚህ በፊት ተከታታይ ለ3 አመታት ለአሁን 4ኛ ጊዜ መምጣቴ ነው። እግዚአብሔር የተመሰገነ ይሁን። ከበፊቱ ይልቅ በበለጠ ዛሬ ደግሞ እግዚአብሔርን በምን አይነት ሁኔታ የእግዚአብሔርን ሐሳብና ፈቃድ በማድረግ አገልጋይ መኖር እንዲችል ልክ የእግዚአብሔርን ሐሳብና ፈቃድ ሰምተን እንድንራመድ በሰዎች ንግግር የሰዎችን ሐሳብ ሳይሆን የእግዚአብሔርን ሐሳብና ፈቃድ የምናራምድ ቃሉና በመንፈሱ በጸሎት የበረታ ትውልድ ወደፊት የሚሄድ ትውልድ ለእግዚአብሔር ሐሳብ የተገዛ ትውልድ እንዲሆን በአገልጋይ እዩ ጩፋ በኩል በመጣው እግዚአብሔር በተናገረው ቃል ጽኑ ኃያል ብርቱ ያሰኘው የጌዲዮን ሕይወት በእኛም በዚህ ዘመን ያለነው ጌዲዮኖች ሆነን የእግዚአብሔርን ስራ እንድንሰራ ለእግዚአብሔር የተሰጠን ሕይወታችን ኑሯችን ለእግዚአብሔር ሐሳብና ፈቃድ ውስጥ የተሰጠን አገልጋዮች እንድንሆን ጸጋውን ስለተካፈልን ስለበዛልን በተማርነው ትምህርት እንድንኖር የሰማነው ቃሉ በእኛው ሰርቶ ትውልድን ማስመለጥ የምንችል ለዚህ ዓለም ገዢ በሽታ እንድንሆን አድርጎ እግዚአብሔር እኛን እንዲያስነሳን ጸጋ ተካፍለናል። ኢየሱስ ጌታ ነው። ወዳችኋለሁ። አመሰግናለሁ። ስሜው ጆሙጁል ይባላል። የመጣሁት ከጋምቤላ ነው። ጋምቤላ ውስጥ የማገለግለው በኢየሱስ የፈውስ ምንጭ ቤተክርስቲያን ነው የማገለግለው። በተሰጠኝ ቅባት ነው የማገለግለው እና ዛሬ በዚህ ፕሮግራም ላይ እንድሳተፍ ያደረገው እርግጥ ሰምቻለሁ። የመጣው ለሌላ ጉዳይ ነው። ሆኖም ግን እዚህ ሳልካፈል አልቀርም በማለት ነው እና ዛሬ እንዳሰብኩት ማታ ተናግሬ የተናገርኩትም አገኝቻለሁ። ዛሬ ያልኩት ምንድነው? ዛሬ ነገ ግንቦት 1 ክራይስት አርሚ ቸርች ኤጄ የመጨረሻ ቅባት እቀበላለሁ ብዬ ነው የመጣሁት። እውነትም እንዳልኩት ጽፌ እንደመጣሁት አገኝቻለሁ። ከማን? ከፕሮፌት እዩ ጩፋ እጅ። እኔ ፕሮፌት እዩ ጩፋ አገልግሎቱ ያወቅኩት አሁን አይደለም። ጋምቤላ መጥቶ ነበር 2012 እዛ ያን ፕሮግራም እንዲሳካ እግዚአብሔር ረድቶኝ የቡድን መሪ ነበርኩኝ። የጸሎት እየጸለየ ነበር ለአንድ ወር ሙሉ ጸለየናል ለሱ መምጣት። እውነትም እግዚአብሔር እንደጸለየነ ረድቶን ብዙ ድንቅ ነገር አድርጎ ነው የመጣ። በዛ ማል እንግዲህ ቅባት ወስጃለሁ። በዛ ሰዓት በዛ ቅባት ነው እስካሁን እየተንቀሳቀስኩ ያለው። በተጨማሪ ደግሞ አሁን የመጨረሻ ብዬ ወሰንኩትን ይኸው አገኝቼ ወደ ጋምቤላ ሊመለስ ነው። እንግዲህ የኔ አገልግሎት ከዚህ በኋላ የሚያዝ አይደለም። በአንድ አካባቢ የሚወሰን አይደለም። ዓለምን መዞር ነው በውስጥ ያለው። ሌላ ምንም የለም። የማስበው ከአገልግሎት ውጪ ምንም ፊት ላይ የሚታይ ነገር የለም። እውነትም እንደ ልቤና እንደ ሐሳቤ ጌታ አገኝቶኛልና በጣም ደስ ብሎኛል። ነብዩ በእውነት ጠላት ቢበዛበትም እግዚአብሔር ያሻግሯል። ምንም የሱ ጉዳይ ማንም ሊይዘው አይችልም። ይፎክራሉ፣ ፉከራው ግን ከንቶ ይሆናል አምናለሁ። እሱ ምን ነው ጠላት የሚበዛ በሰው ላይ የሚበዛ ምን ሲሆን ነው? እግዚአብሔር ይሉና ሲበዛ ነው።
የእግዚአብሔር ሕልውና ካንቺ ጋር ሲሆን ካንተ ጋር ሲሆን ጠላት ይበዛል። ምክንያቱ ተቃዋሚዎች የሚነሱ ምን ሲሆን ነው? አንድ ለውጥ ሲኖር ነው። ለውጥ ሳይኖር ሲቀር ሁሉ በአንድ መስመር ከሄዱ ምንም ለውጥ አይኖርም። ግን ወጣ ካልከው ጠላት ይመጣል። ለዚህ ነው በሱ ላይ የሚረበረቡት ይረበረቡ እንጂ አንዳች ነገር የሱ አገልግሎት የሚቆም የለም። ይሄን የምናገሩ ይስሙ ግድ የለም። ቅባት ልማዱ ነው። ቅባት ሲኖር ጠላት ይበዛልና ዛሬ በዚህ ፕሮግራም ላይ በመገኘቴና እግዚአብሔር በልዩ ሁኔታ እኔን በማግኘቱ እጅግ ደስ ብሎኛል። kabajamtoota daawwattoota televezyiinii Christ Army sagantaan qophiin tajaajiltoota waldaa Christ Armytti qophaa'ee adeemsifamee jira. Tajaajiltoonni hedduun bakka kana dhufanii nama Waaqaa Raajii Iyyuu Cufaa waliin jecha Waaqaa sagalee Waaqaa qoodataniiti kan jiru. Akkasumas kennaa hafuura qulqulluu nama Waaqaa Raajii Iyyuu Cufaa irraa qoodataniiti kan jiru. Tajaajiltoota bakka kana dhufan immoo dhaadannoo dhaloota deemu dhaloota boodatti hin deebine jedhurraan maan akka isaan baratan hin dhageenna. Qophiin keenya har'a kana fakkaata turtiin waliin gootaniif ammoo gamanumaan galatoomaa isiniin jechuu barbaada. Galatoomaa jecha nagaan Waaqayyoo hunduma keessaniif haa ta'u. Maqaan koo Irraa Baqqalaan jedhama. Kan irraa dhufee naannoo kanarraa kan jiraadhu. Namni Waaqayyoo Raajii Iyyuu Cufaa guyyaa irraa mata duree dhaloota fuulduratti adeemu jedhuuni barumsa guddaa tajaajiltoota hundumaaf kennaa turaniiru. Barumsa isaan laachaa turan kanarratti namni Waaqayyoo leenjii tajaajiltoonni gara fuulduraatti maal gochuu akka qabanii rakkina isaaniitti dhufu hundumaa keessaa kadhannaadhaaf sagalee Waaqayyoo dubbifachaa darbuu akka qaban akkasumas immoo tajaajiltoonni wal gargaaru akkuma seexanni wal gargaartee nama tokko keessa teessee nama tokko balleessuudhaaf 20,030 taatee nama tokko keessa teessu tajaajilaanis garaa jaalalaa waliif qabaachuu akka qabu waliin ta'ee mootummaa Waaqayyoo babal'isuu akka qabu barsiisaa turaniiru. Yeroo kana barsiisaa turanitti namni Waaqayyoo Raajiyyuuni namoota tokkoon harkarra kaa'anii kadhachaa turaniiru. Gara fuulduraatti immoo ammas sagantaan kun bifa haaraadhaan akka qophaa'u dubbachaa turaniiru. Tajaajiltoonni gara fuulduraatti walirratti ka'urraa wal loluurraa wal gorsaa mootummaa Waaqayyoo lallabuu mootummaa Waaqayyoo barsiisuu akka qabanis irra deddeebiidhaan dubbachaa turaniiru. Barumsa har'aa kanarratti kan hin baradhe tajaajilaan tokko wal qabatee tokko ta'ee tokkummaadhaan akkuma seexanni tokkummaadhaan harka wal qabatee dhala namaa kana balleessuudhaaf mootummaa Waaqayyoo biyya lafaa kanarraa ari'atuudhaaf hojjetu tajaajilaan immoo harka wal qabatee hojii Waaqayyoo kana mootummaa Waaqayyoo kana babal'isuu keessatti jaalalaaf tokkummaadhaan wal gorsuu waliif kadhachuu akka inni qabudha kan inni irraa barachaa ture. Sagantaa irraa baay'ee natti toleera. Sagantaa irraa kan hirmaachuu kootti itti dabaluudhaan kan hin jedhu sagantaa afaan Oromootiin tamsaasa jalqabanii jiru. Oduu jalqabanii jiru. Chaanaalii yuutuubii isaanii kana sabiskiraayib gochuu, teelegiraamii isaanii filoo gochuu akkasumas immoo TV irratti sagantaa afaan Oromootiin eegalaa waan jiranii fi sabni keenya naannoo kanarra kan jiraattanii afaan Oromoo kan dhageessanii hundumtuu bakka gammaddan isiniin jecha afaan keessaniin Waaqayyoon sagantaa waldaa kanaa tajaajilamuu ni dandeessu. Maqaan koo Biraanee Faayisaan jedhama. Kanan nufi addanuma naannoo kanan jiraadha. Waldaa kakuu jaalala Waaqayyoo abbaa kan jedhamu waldaa bulbulaa irraan tajaajila. Ani har'a kanan dhufee sagantaa tajaajiltuu irratti hirmaachuu fi baay'ee natti tolee sagalee boriif ta'u kaayyoo boriif dhaloota boriif deemu jedhu irratti hirmaadhe baay'ee natti tolee dhugaadha. Hawaariyaa sagalee Waaqayyoo nu ibse Waaqayyoo eebbisuun jedha. Akkasumas sagantaan afaan Oromootiin beeksisa adda garaa tajaajilli waan jalqabaa jira. Uummanni keenya hundumtuu dhuftanii eebba Waaqayyoo akka hirmaattanii akkasumas mootummaa Waaqayyootiif akka jabaattan adaraasiin jecha galatooman. Maqaan koo Subaaloo Girmaa jedhama. Kan hin dhufe asuma Finfinnee irraayi. Arraantana sagantaa kana qooddachuudhaaf baay'ee gammachuu guddaatu natti dhagahame. Namni Waaqayyoo Nabii Iyyuu Cufaan baay'ee sagalee Waaqayyoo nuuf qoodee humnaaf ayyaana guddaadhaan baay'ee itti eebbifamne nama Waaqayyoo kana Waaqayyo nuuf eebbisuun jedha. Sagaleen immoo akkasumatti afaan Oromootiin TV'n nuuf eegaluudhaan namoonni baay'een akka duuka buutanii kana hordoftan isiniin jedha. Afaan Oromootiin nuuf eegaluudhaan baay'ee gammanneera. Arrammoo sagaleen Waaqayyoo nuuf qoode kun baay'ee keessa keenya kaka'umsa guddaa nutti uume akka Waaqayyoo itti hubannee humnaaf aangoodhaan tajaajiluu akka qabnu akka hidhannu sagalee Waaqayyootiin akka guutamnu baay'ee nuuf qoodee jira. Waaqayyo isaa eebbisu jenna ayyaana guddaa fudhannee asirratti eebba guddaa nan argadheera. Isa immoo boruu fuula kiyya dura itti deemu humnaaf akkaan deemuu qabu arra sagalee baay'eedhaan adda qooddadheera. Ayyaanni Waaqayyootis na argateera. Profeet Nabii Iyyuu Cufaa Waaqayyo baay'isee isaa eebbisu. Christ Army TV akka hordoftan baay'oonni keessan afaan Oromootis waan eegalee jiruuf akka qooddattan isiniin jaa. ተመልካቾቻችን ከክራይስት አርሚ ለሰዓቱ የነበሩ ዜናዎች እኙን ይመስሉ ነበር። ከዘገባው ጋር እኔ ኢየሩሳሌም በራራ ቆይታ አድርጋለሁ። መልካም ቆይታ